الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبد الله ورسوله وصفيه وخليله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين أما بعد نحن في أيام مباركات الله عز وجل وفقن ننيهون ያለንባቸው ቀናቶች ታላቅ የሚባሉና አላህ عز وجل ዘንድ ተወዳጅ የሚባሉ ቀናቶች ውስጥ እንገኛለን عشر ذي الحجة يذي الحجة ጨረቃ የመጀመሪያዎች አስርቶች አላህ Subhanahu Wa Ta'ala ዘንድ ተወዳጅና ታላቅ ቀናቶች በመባል የሚታወቁ ቀናቶች ናቸው አላህ عز وجل ወፍቆና አድርሶናል እነዚህ ቀናቶችን በመልካም ሥራ ፍርሳቸውን ጊዜውን መጠቀም የኛ ፋንታ ይሆናል ካልተጠቀምናቸው ካልሰራንባቸው ታላቅ መሆናቸው ብቻ ታላቅነታቸው መነገሩ ብቻ አላህ عز وجل ዘንድ ታላቅ ቀናቶች ናቸው መባሉ በቃ አይሆንም ታላቅነታቸው እኛ በነሱ ታላቅነት ልክ መልካም ስራዎችን ስንሰራ እድሎችን ስንጠቀም ወደ አላህ ስንቃረብ አላህ عز وجل ስንገዛ ወደ አላህ ስንመለስ መጥፎ ስራዎች ካሉ የሰራናቸው ነገሮች ካሉ ስንስተካከል አላህ عز وجل ከንጹህ ባሮችና እድለኛ ከሆኑ ባሮች ያደርገናል እነዚህ ቀናቶች አላህ عز وجل ከማለባቸው ቀናቶችና አላህ عز وجل ከሚልባቸው ነገራቶች ተጠቃሾች ናቸው አላህ በተለያዩ ሁኔታዎች ይምላል በሌሊቶች ይምላል በቀናቶችም ይምላል በማንም ነገር መማል ይችላል ነገር ግን አላህ የሚልባቸው ነገራቶች ደግሞ ዝም ብሎ ሳይሆን በስተጀርባቸው ታላቅነታቸውንም ጭምር ባሮች እንዲገነዘቡ ነው والفجر وليال عشر በማለት አላህ عز وجل ይምላል በ10 ሌሊቶች ይምላል ሲል 10 ሌሊቶች የተባሉት የነኚህ ዙልሂጃ ጨረቃ የመጀመሪያዎች አስሮች ናቸው ብለዋል ታላላቅ ሙፈሲሮች አን ኢብኑ አባስ ወአብድ الله بن الزبير ومجاهد ታላላቅ ሙፈሲሮች ይሄ ነው በሚል አስቀምጠዋል አላህ عز وجل ማለባቸው ለምን ይመስልናል እነኚህ ቀናቶች ታላቅ ቀናቶች ናቸው ቦታ ያላቸው ናቸው ክብር ያላቸው ናቸው ተወዳጅ ቀናቶች ናቸው የሚለውን ባሮች እንዲገነዘቡና ቦታውን ሁኔታውን አውቀው ወደ አላህ Subhanahu Wa Ta'ala እንዲቃረቡ ነው እነኚህ መጀመሪያዎች አስሮች ነብዩ ሰለላሁ ዐለይሂ ወሰለም በማንኛውም ቀን መልካም ስራዎች ቢሰሩ ከነዚህ ቀናቶች ከተሰሩ ስራዎች የሚወልጡበት አጋጣሚ የለም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይደመድማሉ መልካም ስራዎች በእነኚህ ቀናቶች የተሰሩትን አክል የሚስተካከሉ ማንኛውም የዱንያ ቀናቶች ሊኖሩ አይችሉም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ምን አክል ትልቅ ቦታ ያላቸው ቀናቶች መሆናቸውን ለማመልከት ነው ማንኛውም መልካም ስራ ብለው ነብዩ ሰለላሁ ዐለይሂ ወሰለም ዘርዝረዋል የገራልንን አላህ عز وجل ዘንዳ መልካምነቱ የተረጋገጠውን መልካም ስራ የተባለውን የተመቸንን እንሰራለን ጾም ሊሆን ይችላል ሶላት በልዩ ሁኔታ ሌሊት መቆም ሊሆን ይችላል ቁርአን መቅራት ሊሆን ይችላል ሰደቃ ማብዛት ሊሆን ይችላል ዝምድና መጠየቅ መቀጠል ሊሆን ይችላል የተቸገሩትን መርዳት ሊሆን ይችላል የታመሙትን መጠየቅ ሊሆን ይችላል ወንጀሎች ካሉ ያልመለስናቸው ሰውን የበደልነው ነገር ካለ በደላችንን አፍታ መጠየቅ ሊሆን ይችላል የሰው ሐቅ ካለብን መመለስ ሊሆን ይችላል በማንንም ጊዜ እነኚህ ነገሮች አስፈላጊ ቢሆኑም በእነኚህ ቀናቶች ሲሆን ደግሞ የበለጠ አላህ Subhanahu Wa Ta'ala ዘንድ ከፍ ያለ አጅርና ሚንዳ የምናገኝባቸው ቀናቶች ስለሆኑ ስለዚህ እነኚህ ቀናቶች ከማለፋቸው በፊት ዛሬ ሶስተኛው ቀን ላይ እንገኛለን ትንሽ ቀናቶች ናቸው የሚቀሩት እስካሁን የተጠቀምንባቸው ዒባዳ እያደረግን መስጊድ እየቆየን ኢዕቲካፍ እያደረግን ቁርአን እየቀራን ዚክር እያደረግን ተክቢራ እያደረግን ሰደቃ እያበዛን እየሰደቅን ዝምድናን ተቀጥለን የታመሙትን ጠይቀን ከሆነ فلله الحمد والشكر الله سبحانه وتعالى ምስጋና ይገባው በዚሁ ላይ መቀጠል ይኖርብናል እስካሁን ሳይሳካልን ቀርቶ በተለያዩ ምክንያቶች ሳንጾም ዒባዳ ሳናረግ ሳንዘክር ቀርተን ከሆነ ደግሞ ሳንሰድቅ የተቀሩ ቀናቶች ወሳኝና ታላቅ የሚባሉ ቀናቶች ደግሞ ፊት ለፊታችን ስላሉ እነሱ በመጠቀም ነብዩ ሰለላሁ ዐለይሂ ወሰለም ያሉትን መልካም ስራ በእነዚህ ቀናቶች የተሰራን የሚያክል የሚስተካከል ለሚያሉትን ነገር ተግባር ማድረግ ይኖርብናል
ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ መልካም ስራ ሲባል በእነዚህ ቀናቶች የሚሰራን አክል የሚስተካከል የለም ስትሉ ጂሃድም ቢሆን ነው ወይ አሏቸው። ያኔ ታላቅ ስራ ሰሃቦች ያረጉት የነበረው ጂሃድ ነው። ጂሃድ ማለት እንዙሩ ጂሃድ ማለት ሰውየው የአላህ ዲን ከፍ እንዲል ብሎ ራሱን መስዋዕት የሚያደርግበት ነው። ራሱን ገንዘቡን እዛው አላህ ዐዘ ወጀል በብቸኝነት እንዲመለክ በሚል እሳቤ ተድሒያ የሚያደርግበት ትልቅ ስራ ነው። ሐታ ከዚህም ቢሆን ይበልጣሉ ማለት ነው ወይ ያ ረሱላህ አሏቸው። ነዓም ጂሃድም ቢሆን ጂሃድም ቢሆን በእነኚህ ቀናቶች የተሰሩ ስራዎች ታላቅ ናቸው በማለት ነብዩ ሰለላሁ ዐለይሂ ወሰለም ይደግማሉ። ምናልባት ጂሃድ በገንዘቡና በሰቦችንና ራሱን ይዞ ወጥቶ ምንም ሳይመለስ የቀረ በዛው የተሰዋ ሰው ብቻ ሲቀር ምናልባት እሱ የበለጠ ሊሆን ይችላል። ከዚህ ውጭ ያለው ግን ማንኛውም መልካም ስራ በእነዚህ ቀናቶች የተሰሩትን መልካም ስራ የሚስተካከል የለም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይመሰክራሉ ወይም ደግሞ ይናገራሉ። በተለይ በእነኚህ ቀናቶች ደግሞ አዝካሮች በልዩ ሁኔታ ወደ አላህ የምንዘክርበት በዚክር የምንቃረብበት ቁርአን የምናበዛበት ቀናቶች መሆናቸውን ደግሞ መዘንጋት አይኖርብንም። ለምን አላሁ ዐዘ ወጀል ይላል ወየዝኩሩ እስመላሂ ፊ አያሚ ማዕሉማት በታወቁ ቀናቶች በውስን ቀናቶች የአላህን ስም ሊያወሱ አላህን ሊያወድሱ አላህን በብቸኝነት ሊያመልኩ የአላህን ስም ሊደጋግሙ በማለት ይናገራል። አያሙ ማዕሉማት የተባሉት እነኚህ አስሮች የዙልሒጃ የመጀመሪያዎች ናቸው ይላሉ ሙፈሲሮች። ስለዚህ ዚክር ደግሞ በልዩ ሁኔታ የምናበዛበት ቀናቶች ናቸው እነኚህ ቀናቶች። በተለይ የዘጠነኛው ቀን ደግሞ ልዩ ነው። ከነኚህ ቀናቶች የዘጠነኛው አልየውሙ ታሲዕ ደግሞ በጣም ልዩና አላሁ ዐዘ ወጀል ባሮችን በልዩ ሁኔታ የሚምርበትና ከእሳት ነፃ የሚያወጣበት ቀን ነው። እሱን ደግሞ በልዩ ሁኔታ በጾም ማሳለፍ ይኖርብናል። ምናልባት በተለያዩ ሁኔታዎች ዘጠኙን መጦም የቸገረን ሰዎች ካለን በተለያዩ ሁኔታዎች ካስቸገር የዘጠነኛውን ግን በምንም አይነት መንገድ ማሳለፍ አይኖርብንም። በተለያየ በቀላል ነገር አድርገን ሱና ነው በሚል ማሳለፍ አይኖርብና ነዓም ሱና ነው። ግን ሱናም ቢሆን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንዙሩ ከይፈ ቃል የዓረፋን ቀን አንድ ቀን መጦም ሐጅ ላይ ላለሆኑ ሰዎች አንድ ቀን መጦም የሁለት ዓመት ወንጀል ያራግፋል። የሁለት ዓመት ወንጀል በሱ ብቻ አላህ ዐዘ ወጀል ለባሮች ይመራቸዋል በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ያለፈውን ዓመትና የሚቀጥለውን ዓመት በሁለት ዓመት ሙሉ የሰራናቸው ስህተቶች ታናናሽ ወንጀሎች ይማራሉ በአንድ ቀን ጾም ብቻ። ስለዚህ ይህን የመሰለ ድልና ይህን አይነት አጋጣሚ ማሳለፍ አይኖርብንም። ምንም አይነት ጫናዎች ቢኖሩም እንደምን ተቋቁመን አጅር ለማግኘት ፍርሳውን እድሉን ለመጠቀም በጾም ማሳለፍ ይኖርብናል። የዘጠነኛውን በተለይ እንዲሁም ደግሞ የዘጠነኛው ቀን ላይ ዱዓውን ማበርከት ይኖርብናል። ተضرع ማድረግ ይኖርብናል። አላሁ ዐዘ ወጀል በዓረፋ ላይ ቁመው እሱን የሚገዙ ባሮች እሱን ብቻ የሚያመልኩ ወደ እሱ ተضرع የሚያደርጉ የሚተናነሱ የሚያለቅሱ ባሮች እንዳሉ መላእክቶች ጋር አላህ ዐዘ ወጀል የኔ ባሮች እንዲህ አይነት ባሮች አሉኝ እያለ ያወድሳቸዋል። እኛ ደግሞ እዛም እንኳን ባይሆን አላህ ባይወፍቀንም ባለንበት ቦታ ሆነን አላህ ዐዘ ወጀል ብንለምነው የቸገረን ነገር ካለ የተለያዩ ነገሮች ቢኖሩ አላህ ዐዘ ወጀል የዛን ቀን ይቀበለናል። ቀናቶች አሉም አላሁ ዐዘ ወጀል ባሮችን ከእሳት ነፃ የሚያወጣባቸው ቀናቶች አብዝቶ ነፃ የሚያወጣበት ቀናቶች ቢኖር ከየውም ዓረፋ በላይ የለም። አብዝቶ ባሮችን ከእሳት ነፃ መውጣት ማለት እንግዲህ ቀላል እንዳይመስላችሁ። ነፃ መውጣት ማለት ለእሳት ሙስተሒቅ የሆኑ እሳት ሊገቡ ስራቸው እሳት የሚያስገባቸው ይህን አይነት ስራ የሰሩ ሰዎችን አላሁ ዐዘ ወጀል አብዛኛዎችን የውሙ ዓረፋ ከእሳት ነፃ የሚልባቸው ቀን ነው። የእሱን ቀን ደግሞ በልዩ ሁኔታ እናሳልፋለን። በጾም ብቻ ሳይሆን በሁሉም መልካም ነገሮች እንጾማለን። ከዛ ውጭ ደግሞ የተለያዩ አላስፈላጊ ነገሮችን እንርቃለን። አንዳንድ ጊዜ ሰዎች መልካም ስራ ላይ ሆነው ወንጀሎችን ሊሰሩ ይችላሉ። እሱን ደግሞ ጥንቃቄ ማድረግ ይኖርብናል። በእነኚህ ቀናቶች ታላቅ ቀናቶች በሚባሉ ቀናቶች መልካም ስራዎች ታላቅ እንደሆኑ ሁሉ ወንጀል መስራቱ ደግሞ በተቃራኒው ከፍ ያለ የሚሆንበት ይሆናል። ይህንን መገንዘብ ይኖርብናል። የተለያዩ ነገሮችን መስማት፣ አጋኒዎች ዘፈኖችን መስማት፣ የተለያዩ ነገሮችን ማየት፣ አጅነቢያት መመልከት፣ መጨበጥ፣ የተለያዩ ነገሮች በእነኚህ ቀናቶች ሲሆን ደግሞ ወንጀሉ የተነባበረና የበለጠ ይሆናል። ይህንም ጥንቃቄ ማድረግ ያስፈልጋል።
በተለይ በዚህ ዘመን ወንጀሎችም ቅርብ ናቸው። ሰዎች ወንጀል ለመስራት ብዙ ቦታ መሄድ መውጣት አይጠበቅባቸውም። ባሉበት ቦታ ሆነው ብዙ ነገር መስራት ማየት የሚችሉበት አስቸጋሪ ቀናቶችና ጊዜ ላይ ስላለን ይህን ሁሉ ጥንቃቄ ማድረግ ያስፈልጋል። ከወንጀሎች መራቅና መልካም ስራዎችን በመስራት እነኚህን ቀናቶችን መጠቀምና እድሎችን አላህ አዘ ወጀል ዘንድ ተጠቅመን የአላህ እውነተኛ ባሮች መሆን ያስፈልጋል። በመጨረሻም በተለይ እነኚህ ቀናቶች ላይ አሁኑ ጀምረን የምናደርጋቸው የዚክር ደግሞ ተክቢራ በማንኛውም አጋጣሚ ማብዛት ይኖርብናል። ብቻችን ተክቢራ ማድረግ ተክቢራ የተለመደው በሀገራችን የመጀመሪያ የመጨረሻ ኤዱካን አካባቢ ብቻ ነው። ያ ሳይሆን ከአሁኑ ጀምሮ በማንኛውም አጋጣሚ ዚክሩ ሙጥለቅ አተክቢሩ ሙጥለቅ ይባላል። ሶላት ከሰገድን በኋላ ሳይሆን ሶላት ሳንሰግድም ከሰገድን በፊት ከሶላት ሰገድን በኋላ ብቻችን ተክቢራ ማብዛት እነኚህ ቀናቶችን በተክቢራ አላህን በማላቅ ማድመቅ ይኖርብናል። አብዱላህ ብን ዓባስ አብዱላህ ብን ዑመርና አቡ ሁረይራ ከማ ረዋሁ አልቡኻሪ ወደ ገባ ቦታዎች እየወጡ ድምፃቸውን ከፍ አድርገው በእነኛ 10 ቀናቶች ተክቢራ ያደረጉ ነበር። ሰዎችም እነሱን ሲሰሙ የእነሱን ድምፅ ተከትለው ተክቢራ ያደረጉ ነበር ይላል። እዚህ በእነዚህ ቀናቶች አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር ወሊላሂ አልሐምድ አላሁ አክበር ወሊላሂ አልሐምድ ማለትንና እነኚህ ዝክሮችን ማብዛትን መርሳት የለብንም፣ ማብዛት ይኖርብናል። በሁሉም አጋጣሚ በተመቸና አጋጣሚ የመጨረሻው ቀን ላይ ብቻ ለመሆኑን ማስታወስ ይኖርብናል ለማለት ነው። ሌላው የመጨረሻው የውሙ ታሲዕ ሲሆን ደግሞ ከሶላት በኋላ ይህን ተክቢር ከሶላት በኋላ ከአምስቱም ሶላት በኋላ ማድረግን ደግሞ መርሳት አይኖርብንም። ከሰገርን በኋላ ብቻችን ሊሆን ይችላል፣ መስጂድ ሊሆን ይችላል። የዓረፋ ቀን ፈጅር ከሰገርን ጀምሮ እስከ የውም አያሙ ተሽሪቅ የመጨረሻው የተሽሪቅ ቀን አሱር ሶላት ድረስ ይሄ የሚቀጥልበትና ከሶላት በኋላ የምናደርገው ተክቢር ነው። ይህም በማድረግ እነኚህ ቀናቶችን መጠቀም ይኖርብናል። አላሁ ዐዘ ወጀል ታላላቅ ቀናቶችን ሙናሰባዎች ተጠቅመው የእሱ ባሮች ከሆኑትና ስራቸውን ከተቀበላቸው ሰዎች ያድርገን። هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم احمي حوزة الدين ودمر أعداء الدين لها الأولين والآخرين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولاها يا رب العالمين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.